ምንድነው? እሱ የባዕድ አምልኮት አለበት። እኔ ወደ ቤተክርስቲያን ሄዳለሁ፣ እሱ ወደ ባዕድ አምልኮት ነው የሚሄደው። በ18 ዓመቷ የማታ ትምህርት እየተማረች ነበር የመጀመሪያ ልጇን ያረገዘችው። ከዛ አረግዛለሁ ይወርዳል። የ7 ወር የ6 ወር እየደረሰ ለመሞት ማለት ነው። ከአንዴ ሁለቴ በዊልቸር ነው የገባሁት። አረብ ሀገርም ሄጃለሁ ብላ አዲስ አበባ ተደብቃ ተቀምጣ ነበር። አሁን መውለጃችን ሰዓት አይደለም፣ ጊዜያችንም አይደለም። እሺ ቢቻል አስወጣው ብሎ 600 ብር ሰጠ። በነበራት የ13 ዓመት የትዳር ዘመን 1 ዓመት ብቻ ነበር ደስተኛ የሆነችው። እዛ በጣም በቃ አልቅሼ ቤተክርስቲያን ሄጄ እንደ አንድ ፍሬ ስጠኝ እድሜ እየሄደ እኮ ነው ብዬ በጣም አለቀስኩ ቤተክርስቲያን ማለት ነው። ከዛ በኋላ ከ5 ወር በፊት ነበር በጣም የለፋችለትን ውድ ልጇን ሞት የነጠቃት። ከሌሊቱ 9 ሰዓት አካባቢ ላይ ጡት አልጠባም ማለት ነው። እሺ ራሴን እንደመሳት ሁሉ ልብሴን ሁላ ላይ ቀዳድጄ እንደ እብድ ሲያደርግ ሰውን የያዘኝ ራሴ 8 ዓመት ለሱ ነበር የኖርኩት። ለራሴ አልኖርኩም። የዛሬ እንግዳችን ሰላማዊት፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላማዊት የት ተወለድሽ እና ደግሞ የትምህርት ቤት ቆይታሽ እንዴት ይመስል ነበርና? ተወልጄ ያደግኩት አዲሱ ሚካኤል ነው። ኦኬ፣ መርካቶ ማለት ነው። እሺ። ከዛ በኋላ ሃሌሉያ ትምህርት ቤት ነው ብዙ ጊዜ ተማርኩት። ኤሌመንተሪን ሃሌሉያ ተማርሽ። የትምህርት ቤት ቆይታሽ እንዴት ነበር? ምን ይመስል ነበር? 2 ጓደኛሞች፣ አሁን ዘፋኝ የሆነችው ሀሊማ ማለት ናት ከእህቷ ጋር። ኦኬ። ሰዓዳና ሀሊማ ጓደኞቼ ነበሩ በፊት ሃሌሉያ ስንማር ማለት ነው ኤሌመንተሪ ስኩል። ከዛ እየተማርኩ እያለ ያው አጋጣሚ ብዙ ልጆች ተወለዱ ቤት ውስጥ። 9 ነን፣ አንድ ሲሞት የተወለድ ነው። ሌሎቻችን በህይወት አለን 8ታችን። አንቺ ለቤተሰብሽ የስንተኛ ልጅ ነሽ? 9 ናችሁ አንድ ቤት ውስጥ ማለት ነው? ኦኬ። እኔ የመጀመሪያ ልጅ ነኝ። ብዙ ጊዜ ማለት ነው ሀያቶቼ ናቸው ያሳደጉኝ። ያው እናቴ በአመት በ8 ወር ልዩነት ነው የምትወልደው። እና ያው ከቤተሰብ ጋር ባለመስማማት አንድ ግቢ ውስጥ ነበር የሚኖሩት። እሷ ያው የቀበሌ ቤት ፈልጋ እኔና ሀያቶቼ ጋር ጥላ የተወለዱትን ሌሎቹን ይዛ ያው ወደ ቀበሌ ቤት ሄደች። የመጀመሪያ ልጅ ደግሞ ኃላፊነት ይበዛበታል፣ ብዙ ጫና አለበት አይደል? ከ1 እስከ 6ኛ ክፍል ያው በትክክለኛው እየተማርሽ ነበረ እና ልክ 7ኛ ክፍል ላይ ምን ተፈጥሮ ነው የማታ ትምህርት ልትማሪ የተገደድሽው? ያው ቤተሰብም ጋር ስትሆኝ ብዙ ነገሮች ያስፈልጉሻል። ተማሪ ሆነሽ ብዙ ስለሆነ ያው ሲወለድ የሚደረገው ነገር እያነሰ ይመጣል። ከመጀመሪያው አንዳንድ ነገሮች ሲጎሉብሽ ያው ስራ ለመስራት ትገደጃለሽ። 8ኛ ክፍል ስገባ ነው ኦኬ ወደ ማታ ይገባሽ። ከዛ ራሴን እንትን እያልኩ የማታ መማር ጀመር። ራስሽን እየረዳሽ እየሰራሽ ቀን እየሰራሽ የማታ መማር ጀመርሽ። የመጀመሪያ የልጅሽ አባት ጋር እንዴት ነበር የተዋወቃችሁት? ትውውቃችሁ ትምህርት ቤት ነው? እንዴት ነበር? ያው ከትምህርት ቤት ስወጣ አንድ ወንድም ነበረኝ የታሰረ ወደ ከርቸሌ። እሺ። እና እሱ ወደዛ አካባቢ ነው የሚሄደው፣ ቄራ ማለት ነው። ለውዛን የተገናኘነው። እሱም ሰው ሊጠይቅ እኔም ሰው ልጠይቅ። እስር ቤት እሱም ሰው ሊጠይቅ ሄዶ ከዛ አንቺም ሰው ልጠይቅ ይዛው ነው የተገናኛችሁት። ይገርማል። እስር ቤትም ለካ ትዳር አለ። ዋው። እና ምንድነው እስቲ የነበረው በመጀመሪያ? መቼም የሆነ ነገር ይኖራል የዛኔ፣ እስቲ ንገሪኝ፣ ደስ ይላል። ከባድ ነው። አናገርኩት፣ አብረን ወጣን። እሺ። የቤት ስልክ ነበር የዛን ጊዜ። እኔም የቤት ስልክ ሰጠሁት፣ እሱም የቤቱን ስልክ ሰጠው። ኦኬ። ጢር ሲባል እየፈራን የምናወራት ስልክ። አዎ፣ እኛ የለንም ነበር፣ የጎረቤት ስልክ ነው የሰጠሁት። ኦኬ። ተጠርተሽ ነው አንተ? አዎ፣ ከባድ ነበረ። ከባድ ነው። እቺን ትዝታ አውቃታለሁ። ስልኩን ክፍት አድርገን በጣም ያስፈራ ነበረ። ጎረቤት ስትጣሪ ቤትም ያለ መከራ፣ ካንቺ በታች ያሉ ወንድሞች። በነፃነት ታወሪ ነበር ስልኩን? ለጎረቤቶች ነግሬያቸው ማንም ሳይኖር ጥሩኝ እላቸዋለሁ። ሰው ካለ አይተውን ይመለሳሉ። ከዛ ጎረቤት ክፍት አድርገው ቀስ ብለው ማዘር ሳትሰማ መተው ነው የሚጠሩሽ? ሰው ካለ አይጠሩም። ቤት እናቴም ካለች ማንም ካለ አይተውኝ ነው የሚመለሰው። የሚጠራኝ የጎረቤታችን ልጅ ማለት ነው። ስልኩም በኋላ ደውል ብላለች ብሎ ይዘጋዋል። እዛስ ጎረቤት ሰዎች ጎረቤቶቹ እየሰሙሽ ታወሪ ነበር ስልኩ? ያው ብዙም በቃ እኔ ደውልልሃለሁ ምናምን ያልሻ እኔ ደውልልሃለሁ እሺ ይልና ወጥቼ ትምህርት ቤት የማታ ስለሚሄድ የዛን ጊዜ በሳንቲም የምትከተተው ስልክ። አንዳንዴ ሳንቲማችንን ይበላብን ነበር በጣም ተስተውስከ። እርግዝና በስንት ዓመትሽ ነበር የተፈጠረው? እርጉዝ መሆንሽን ስታቂ ደሞስ ምን ተሰማሽ? እርጉዝ መሆኔን አላወቅኩም ነበረ። በፊት ትምህርት ቤት እንደዚህ ምናምን ትምህርት የለም።
ኦኬ ትምህርት ስላልነበረ አላውቅም። ከዛ እናቴ እየወፈርኩባት መጣ። ኦኬ በስንት ዓመትሽ ላይ? 17 18 አካባቢ ይሆናል። ከዛ ቤት ውስጥ እኔም እየወፈርኩ መጣሁ። አላውቅም እርግዝና ይሁን ምን ይሁን ማለት ነው። ጃኬት ነው የምለብሰው ሰፊ ነገር አድርጌ፣ የአባቴ ሌዘር ጃኬት አለ እያነሳው እሱን አድርጌ ነው የምወጣው እንዲያልኩ። ከዛ እናቴ ልብስ ስቀይር አንድ ቀን መጣች። እስቲ አንቺ ልጅ ጦትሽ ብላየች። ኦኬ ከዛ ደነገጠች። ምን ሆነሽ ነው ይሄን ነገር ከየት ነው ያመጣሽው ምናምን ብላ በጣም ተቆጣችኝ። ካመጣሽበት ሄደሽ ውጭ አለችኝ። እሷ ይዘሽ ውጭ እንዳትመጪ እዚህ ቤት አለች። ተባረርሽ ከቤት? አንድ ቀን ነው ወጥቼ ማለት ነው። ይሄም ነገር ይመጣ ይልሽ አንድ ቀን ከወንድሜ ጋር እንዲሁ አጋጣሚ ቤት ውስጥ ጭቅጭቅ ሲኖር ወጥቼ አልፈልጋችሁም ብዬ ወጥቼ እሱ ቤት ሄጄ አደርኩኝ። ፍቅረኛሽ ጋር? በአንድ ቀን ስተት ነው ልጅቷ የተፈጠረችው። ኦኬ ከዛ ምንም ማድረግ አልችልም። ምን ያላወኩም ተመልሼ ቤት ለምኜ ጎረቤት አስታርቆኝ ገባው እናቴ ጋር። ስገባ ከቀን ወደ ቀን እየጨመርኩ መጣሁ። እናቴ ካመጣሽበት ቦታ ሄደሽ የመጣሽበት ቦታ ሂጂ ብላ ተቆጣች። ከዛ ሄጄ ለራሱ ነገርኩት። እሺ ምን ነበር የሱ ፊድባክ? ምን አለሽ? አሁን መውለጃችን ሰዓት አይደለም ጊዜያችንም አይደለም፣ እሺ ቢቻል አስወጪው ብሎ 600 ብር ሰጠኝ። ከዛ ቀጥታ ፒያሳ ሄድኩኝ። አንድ ጓደኛ ነበረችኝ በጣም መወዳት ማረሳት። ከዛ ነይ እስቲ እንደዚህ ቦታ አለ ሜሪስቶፕ ብላ ይዛኝ ሄደች። ወደ ፒያሳ ማለት ነው። ይዛኝ ስትሄድ አየችኝና ዶክተሯን በጣም እያለቀስኩ ነበረ በዛ ሰዓት ማለት ነው። በቃ አውጪልኝ እያልኩኝ እኔ እና ይሄ የሚወጣ አይደለም 6 ወር 7 ወር አልፎታል። ትልቅ ልጅ ኦልሬዲ ሊወለድ ያለ ልጅ በጣም ትልቅ ሆኗል። ኦኬ ነገርኩት። እኔ ምንም ማድረግ አልችልም በቃ ውለጁና እረዳሻለሁ አለስ። እንዴት እንደዚህ ትለኛለህ ምናምን የት ልውለደው ስለው ማለት ነው። እኔ ቤተሰብ ላይ ነው ያለሁት ቤተሰብ ግቢ ውስጥ ነኝ እንዴት ይሆናል አለ። እሺ ከባድ ነበር። ከዛ ያው ሰማች እናቴ። ወደ አረብ ሀገር ደግሞ ሳትሄጂ አረብ ሀገር ሄዳለች ሰላም ተብሎ እንዲወራ የፈለግሽው ለምንድን ነበር? ያው አባቴ ብዙ ነገር ነበር ከኔ የሚጠብቀው ሄጄ እንድረዳቸው እነሱን ለማገዝ ነበረ ሁሉም ጥረት ሁሉም ያደረገው ማለት ነው ቤተሰብም። እሺ እኔ ግን ያው የተደበቅኩት እንደዚህ አይነት ነገር ስለሆነ አባቴ በጣም ከፍቶታል። የት ሄደች ሲሉት ጅቡቲ ወደ አረብ ሀገር ልኪያታለሁ አለችው እናቴ። እዚህ ሆነሽ ማለት ነው? ኮተቤ ተከራይታ ደብቃ አስቀመጠችኝ እናቴ። እናትሽ ደበቀች? ምን ታርክ? እናቴ ደብቃ አስቀምጣኝ ያው እሷ በቃ እየተመላለሰች እስከምወልድ ድረስ የሚፈለገውን ነገር ድርቆሽም አድርጋ ብዙ ነገር ይዛልኝ ትመጣ ነበር። አሁን በወለድኳት ልጄ ተማሪ ሆኜ ብዙ መስዋዕት ከፍላልኛለች እኔ እናቴ። እና ከባድ ነበረ ያም ሰዓት ለእኔ ማለት ነው። እናቴ ብዙ ነገር ሸፍና ነው በስተመጨረሻ ክርስትና አስነስቻው ስላልተመቸኝ የሚያዝም አያያዙንም ስለማላቅ ቀጥታ በማታ ማለት ነው ጠቅልላ ወስዳ ይሄው የአረብ ሀገር ውጤት ብላ ለአባቴ ያሳቀፈችው። ኦኬ እስከዛ ሰዓት ግን አረብ ሀገር እንደሄድኩ ነበር አባቴ የሚያውቀው። ያ ምክንያቱም መጀመሪያ ላይ ያው አባት ይሄን ሲያቅ የሚያደርገው ነገር ሊኖር ይችላል። ከዛ ሁሉ ነገር ደብቃ እናት ያው የእናቶቻችን ባህሪ ነው ገበና መሸፈን። አዎ በጣም እናት ይለያሉ አይደል? አዎ በጣም ለኔ ብዙ ነው የሆነችልኝ እናቴ። ብዙ ነገር ነው ያረጋችልኝ በሷ ማለት ነው። ያው በዛ ሰዓት አንቺ እርጉዝ ነሽ፣ የቤት ክራይ መክፈላችን እንደው በእርግዝናሽ ያሳለፍሽው ጊዜ እንደገና ደግሞ ብዙ ነገሮች አሉ የሚያስፈልጉ ነገሮች አይደል? ምግብ ይኖራል፣ ቤት ክራይ ይኖራል። እዚህ ጋር ገና ትንሽ ልጅ ነሽ። ያ ጊዜ እንዴት ነበር ያለፈው ካንቺ ህይወት እንዴት ነበር ያሳለፍሽው ጊዜውን? በጣም ከባድ ነበር ያ ጊዜ በጣም ከባድ ነው፣ ግን አለፈ በእናቴ ኃይልና በአክስቴ ኃይል። አክስቴ ቤት ኪራይ ስከፍል እናቴ ከቤት ደብቃ ማንም ሳያት ደግሞ ኮተቤ ሀና ማርያም ድረስ እየቋጠረች ይዛ ትመጣለች ይረባታል ብላ። እሷ ባትመጣ አንድ ወንድም አለኝ ተደብቆ ለእሷ ሰጥተው ተደብቆ ይዞ ይመጣል ማንም እንዳያይ ማለት ነው። ያው ግን ቀኑ ሲደርስ ልጅቷ ታየች። ለምን ያህል ጊዜ ቆየሽ እዛ ተደብቀሽ? ከቤተሰቡም ከሰፈር ሰው ከአባትሽ ተደብቀሽ ምን ያህል ጊዜ ቆይተሽ ተመለሽ? ወደ 7 ወር 8 ወር አካባቢ ሁሉም ነገር ጨርሼ ክርስትና አስነስቼ ብዬ ነው እናቴ በስተመጨረሻ ወስዳ ቤት ያሳየቻቸው። ከዛ ታርቀሽ ገባሽ? አዎ ይቅርታ ብዬ አባቴ እግር ላይ ወድቄ ልጅቷን ሲያይ እሱም አዘነ። እነሱ ናቸው ያሳደጓት። ልጅሽን ያሳደጓት ያው እናትና አባትሽ ወላጆችሽ ነበሩ። አንቺ ወላጆችሽ ካሳደጉ አንቺ ለምን ቁጭ ብለሽ እዛ አላሳደግሽም ልጅሽን?
ያው እኔ እየሰራሁኝ እረዳቸው ነበር። ያው ቤት ውስጥ የቤት ስራ የሚሰራውን እያገዝኩኝ እናቴን የወንድሞቼን ልብስ ምናምን ቤትን በማጽዳት ምንም እረዳት ነበር። ከዛ በኋላ ደግሞ ልጅቷ አንዳንድ ነገር ያስፈልጋታል። ፀጉር ቤት ደግሞ የወንድ ፀጉር ቤት ተቀጠርኩ። ከዛ በኋላ ማለት ነው እነሱ እየያዙልኝ የወንድ ፀጉር ቤት እየሰራሽ ያው ልጅሽን የሚያስፈልጋትን ነገር ትረጂ ነበር። ጽዳት ምናምን ተቀጠርኩ። የዛኔ ልጅሽ ወላጆችሽ ቤት እያለች ተቀጥረሽ እየሰራሽ ከዛ ታግዢ ነበር። ከዛ በኋላ ግን ጋራጅ ቤት ተቀጠርሽ። ጋራጅ ቤት ከተቀጠርሽ በኋላ ደግሞ ሌላ አዲስ ምዕራፍ አዲስ ህይወት ተጀመረ። እስቲ እሱን ንገሪኝ፣ እንዴት ነበር ያ ህይወት? ያው ብዙ ጊዜ ቤት ውስጥ ታፍኜ ነው በቃ ምንም ነገር አልወጣም አልገባም። ከልጄ ጋር ያው የቤት ስራ እየሰራው ማለት ነው ለእናቴ እያገለገልኩ እዛው ነበር። ቤት ውስጥ ስራ፣ ቤት መወልወል፣ ልብስ ማጠብ፣ በቃ ሁሉንም ስራ ማለት ነው እናቴም እንዳሰራ እኔ ነበርኩኝ ቤት ውስጥ የምሰራው። ያው ልጅቷን እያሳደጓት ስለነበረ ያን ስራ ግዴታ መስራት ስላለብኝ እሰራለሁ። እና ያን እንትን እያልኩኝ አጋጣሚ አንድ አክስቴ ባሏ እዚህ መጥቶ ጋራዥ የቀለም መቀቢያ ነገር ይከፍታል። ሲያዩ ማለት ነው በጣም አዘኑ። እንደዚህ ያችን የመሰለች ልጅ ተቆሳቁላለች እና እሷ እዚህ ላይ መስራት አለባት መውጣት አለባት ብሎ እነሱ ናቸው ከቤት ያወጡኝ። ከቤት በቃሽ ብለው በቃ እሱ ያንን ሲከፍት ማለት ነው በቃ መውጣት አለብሽ መስራት አለብሽ ብሎ እሱ አወጡኛል። አመሰግናለሁ። በጣም ነው የማመሰግናቸው። ከዛ ጋራጅ ቤት ስትሰሪ ምን ተፈጠረ? ያው እየሰራ የኛ ቀለም መቀቢያ ነው ማሽኑ የሱ አክስቴ ባል። እኔ ይሄኛው ደግሞ ጓደኛ መጣ በዛ መሀል ማለት ነው። እዛ እየሰራው ኦፍ ኮርስ ልጅ ነሽ እኮ የዛኔ ገና 20 ዓመት ማለት ነው። መጣ። ያው እኔ ለስራ ነው የወጣሁት። ያው ሲመጣ ምን ታረጊያለሽ? እሺ ብለሽ ትተዋወቂያለሽ። እሱ መኪና ሰርቪስ ሊያደርግ ነው የሚመጣው እኛ ጋር ጊዮን ትራቭል ነው የሚሰራው። መጣ፣ ተተዋወቅኩት። እኔ ለትዳር ነው ምናምን አለኝ። እኔም እሺ አልኩኝ። ትውቃችሁ እንዴት ነበረ ከሱ ጋርና የፍቅረኝነት ጊዜስ ምን ያህል የፍቅረኝነት ጊዜ ያሳለፋችሁ? ምንም አይል አላሳለፍንም የፍቅረኝነት ጊዜ። ወዲያው አክስቴ ነበረች እና ባሏ አንድ ወርም አልቆየንም። አንድ ወር 2 ወር ከዛ ተጋባ። አዎ ለምን እሱ መንዘላዘል አልፈልግም፣ አብሬ መኖር ነው የምፈልገው። እና እኔ እንደዚህ አይነት ነገር ደርሶብኛል ከመጀመሪያ ሚስቴ 7 ዓመት ፈትቻታለሁ። አንድ ልጅ አለኝ አለኝ። እኔም አንድ ልጅ አለችኝ ብዬ ተናግሬ ነው። ከዛ ምንም አላለም፣ እሺ አለ። ወዲያው አክስቶቼ ሳይሄዱ ሙሉ ወጪውን ችለው እነሱ ናቸው። በሰርግ ነው የገባሁት። ተጋባሽ። ደስ ይላል። ያው ወደዚህ ትዳር ስትገቢ ቤተሰቦች ምን አይነት አስተያየት ሰጡሽ? ደስ አላቸው? ምክንያቱም አሁን አዲስ ህይወት ስትጀምሪ ስታገቢ ስትዳሪ ምን ተሰማቸው? ያው እነሱ ማለት ነው እንድቆይ ነበር የፈለጉት። ትንሽ ቆይ ይሄ ሰውዬ ትንሽ ቸኮልሽ አለችኝ። እኔ ደግሞ አይ በቃ ይህንንም አይ ብዬ ነው በራሴ ፍቃድ ማለት ነው ማግባት አለብኝ በቃ እድሜም እየሄደ ስለሆነ ለአግባ ስላቸው አንቺ ከፈቀድሽ እሺ ግን ብቆይ ጥሩ ነው የማይሆን ነገር ነው አለኝ። አክስቴ ባለም አባቴ ተቆጡኝ። ትንሽ ቆይ ሲሉኝ አይ ለአግባ እኔ ስላቸው በቃ እሷ ከፈቀደች ይሁን ብሎ የአክስቴ ባልና አክስቴ ሙሉ ወጪ ችለው ነው እነሱ አስተያየት ትንሽ ቆይ ነበር። ትንሽ እንድትቆይ ፈልገዋል። አንቺ ደግሞ አልፈለግሽም። ከስንት ዓመት በኋላ ነው ሁለተኛ ልጅሽ እንግዲህ ልጅ የመጣው ከሱ ጋር? በጣም ብዙ ጊዜ እንጨቃጨቃለን። ምን እንደሆነ ግን አላውቅም። ያው ሳላጠና እኔ በራሴ ፍላጎት ስለገባው መሰለኝ። እና በትዳሬ እኔ 1 ዓመት ነው የሳኩት። ከሚገርምሽ ሁሌ ጭቅጭቅ ነው። እሱ ፊልድ ነው ቱር ነው የሚሰራው። እኔ ምን እንደሆነ አላውቅም። በጣም ጭቅጭቅ አለ። በጣም ከፊልድ ሲመለስ ነው የሚጨቃጨቀው። ያው በእምነትም አንድ አይደለንም እኔ እና እሱ። ምንድነው ሃይማኖት? እሱ የባዕድ አምልኮት አለበት። እኔ ወደ ቤተክርስቲያን ሄዳለሁ፣ እሱ ወደ ባዕድ አምልኮት ነው የሚሄደው። እና ለመለያየት እኔ ከአንዴ 2 አባቴንም ሽምግልና ከጎረቤትም አድርጌ ለሴቶችና ህጻናትም አስመክሬ መለያየት ነበር የፈለኩት። አባቴ ደግሞ አንዴ ገብተሻል ትዳር ቃቅ አይደለም ቆይ እያለን ብዙ ዓመት ወደ 13 ዓመት አብረን ኖር። በእምነትም አትስማሙም? አንስማማም። እሱ ወደ ሌላ ባዕድ አምልኮ ነው የሚሄደው፣ እኔ ደግሞ ወደ እግዚአብሔር ቤት ነው የሚሄደው፣ ወደ ቤተክርስቲያን። በእምነታችን ስለማንስማማም ያም ነገር መሰለኝ ቤት ውስጥ። ግን እስቲ ባዕድ አምልኮ እስቲ አብራሪልኝ። ከባድ ነው። እንዴት ብለሽ ታወሪዋለሽ? በጣም ከባድ ስለሆነ እኔ እምነቱም በቃ ያስጠላሻል የሚደረገው ነገር ማለት ነው። የሰው ልጅ ለትዳር አንደኛው መሰረታዊ ነገሩ በእምነት አንድ አይነት መሆን አለበት። ስለዚህ አንቺ ወደ ቤተክርስቲያን ስትሄጂ እሱ ደግሞ ከገባው በኋላ ነው ይሄን ነገር ያወቅኩት እንጂ መጀመሪያ አታውቂም።
አባት አለኝ ሲለኝ እኔ የምን አባት ያው እንደኛ አባት መስሎኝ ነበረ። እሺ ከዛ አባት አለኝ አባቴ ቤት ሄደን እንደዚህ ማድረግ አለብን ሲለኝ እኔ የማውቀው ነገር የለም። እኔ ቤተሰቦቼ እኔ የራሴ እንደኔ አባት መስሎኝ ነው። ኦኬ ከዛ በኋላ ነው አንድ ቀን ዝም ብዬ ተከትዬ ሄድኩኝ ማለት ነው ለማየት። ሲሄድ ከባድ ነገር ነው። መጥቼ ለቤተሰቦቼ ነገርኩኝ፣ ለእናቴም ለአባቴም ሁሉም ሰሙ። ዘመድና ስቴጅ ምን ነበር የሆነው እዛ? በጣም ያስፈራል የሚያደርጉት ነገሮች። ሳታቂ ገብተሻል እንዴት ስንልሽ ችለሽ ኑሪ ያለኝ አባቴ ማለት ነው። ይሄዳል እሱ፣ እኔ ግን ወደ ቤተክርስቲያን ነው የሚሄደው። አድሮ ምን ብሎ የሚደረገውን አድርጎ ይመጣል። ያው በጣም ከባድ ነበር ለእኔ ማለት ነው ያ ህይወት። ከዛ አረግዛለሁ ይወርዳል። የ7 ወር የ6 ወር እየደረሰ ለመሞት ማለት ነው። ባልታወቀ ምክንያት ታረግዣለሽ በቃ ይወርዳል። እና ይሄ ነገር ምንድን ነው ምናምን እያልኩ ጠይቀዋለሁ እሱን። ምንም ነገር የለም ይለኛል። እዛ በጣም በቃ አልቅሼ ቤተክርስቲያን ሄጄ እንደ አንድ ፍሬ ስጠኝ እድሜ እየሄደ እኮ ነው ብዬ በጣም አለቀስኩ ቤተክርስቲያን ማለት ነው። ከዛ በኋላ ያው ቤተክርስቲያን ሄጄ አልቅሼ ስመለስ እርግዝና ላሉኝ በ15ኛ ቀኑ ማለት ነው ይሄኛው ልጅ። እሺ ያው በመከራ ተወለደ። 9 ወር ሞልቶ ተወለደ። ቆንጅዬ ወንድ ልጅ ድንቡሽ ቡሽ ያለ ልጅ ነበር የወለድሽው? አዎ። በ7ኛው ቀን ምንድን ነው የተፈጠረው? እስኪ ስለ ልጅሽ። 7ኛው ቀን ላይ ታመመ። እሺ ከሌሊቱ 9 ሰዓት አካባቢ ላይ ጡት አልጠባም አለኝ። እሺ ይዤው ሄድኩኝ። ሐኪሞቹ ወዲያው ሲያዩት በቃ የመጨረሻ ደረጃ ነው ከተረፈ እንሞክርልሽ ፈርም ያሉኝ። ታሞ ነበረ? ደህና ነው ስወልደው 1 ነጥብ የጎደለው ለ5 ኪሎ ነው የወለድኩት ስወልድ ማለት ነው። እሺ የመጨረሻ ደረጃ ደርሷል እንሞክርልሽ ከተረፈ ብለው አስፈረሙኝና ደም ለወጡለት። ኦኬ ያው ደም ተለወጠለት አለ። እስከዛም እየገባውኝ ማሞቂያ ክፍል እያለብኩ ጡት ምናምን እየሰጣሁት የመታፈን ምልክት ነው ቢጫ ሆኖ ነው አሉ። ያንን ደም ለዋወጡለት 14ኛው ቀን ላይ ማለት ነው ላጠባው ጡት አልቤ ስገባ የእንትኑ የማሞቂያው በር እግሩን ቀርጥፎታል አራሱን እና ያኛው ጠቁሮ ማለት ነው። ጠየኳት ነርሷን ስጠይቃት ይሄ ምንድን ነው ስላት አይ ምንም አይደለም ምናምን ፕላስተሩ ነው ብላ ፕላስተሩን ላጠችው። አዩት ተሰበሰቡ እንትኖቹ ዶክተሮቹ ስፔሻል ዶክተር የተባለ ጠቅላላ መጣየውና ማለት ነው አይ ይሄ ነገር ይሄ እኮ ተዘግቶበት ፕላስተሩን ይዞት ነው ያገኘው ዶክተር ስለው ማለት ነው አይ ይሄ ማለት ነው ራሱን የጠቆረው ስለዚህ ጋንግሪን ሆኗል አለ። ጋንግሪን ሆኗል መቆረጥ አለበት ጡት እንዳሰጨው አለ። አይ እኔ ልጄን አላስቆርጥም የራሳቸው ስህተት ስለሆነ አላስቆርጥም ከዚህ ሆስፒታል አስወጡኝ። እሺ ከሞተ የሚሞት ሙሉ አካሉን እግዚአብሔር ነው የሰጠኝ ወደ እግዚአብሔር ነው መመልሰው ይዤው ወጣው ማለት ነው። እሺ ከዛ ያንን ለሌላ ራስ ደስታ ዶክተር ሰላሙ የሚባል ዶክተር አየውና እግሩ ማለት ነው በጣም ጀግና እናት ነሽ ጋንግሪን አለማ ለማስቆረጥሽ ስሮቹም አሉ እና ጤነኛ ልጅ ነው። ዶክተር መኩሪያና ሰላሙ ተነጋግረው ማጠቢያ ማለት ነው ለእግሩ ያ ጣቱ እንዳለ ቤት ውስጥ እንደዚህ አንጠልጥሎ እየተከታተሉት ወደቀ ማለት ነው። ባዶ ሆነ ጣቶቹ ወድቀው ማለት ነው። እየተቀረጠፈ ወደቀና ባዶ ሆነ። መጨረሻ ላይ እግሩ ጤነኛ ነው ለመራመድ ይሄድ እንጂ ችግር የለውም ስሮቹ አሉ ለብለው ዶክተሮቹ አዩት ታውሉት። ከዛን ጊዜ በኋላ አምነሽ ልጅሽን ይዘሽ ቁጭ አልሽ ወይስ ምን አይነት ህክምና ሞከርሽለት? ከዛ በኋላ ብዙ አይነት ህክምና ሞከርኩለት። ያው በቃ የሐኪም ስህተት ስለሆነ ሀገራችን ላይ ምንም አይነት ህክምና የለም እና ማሳጅ በቃ እያስመሰከርኩ በየቀበሌው ያው እሱም ስለማይሰጠኝ የራሴን በቃ ከልጄ ጋር ማለት ነው በሴቶችና ህፃናት በምናምን እያስመሰከርኩ ልጄን ይዤ መዞር ጀመርኩ ማለት ነው። ከባድ ጊዜ ነው ከልጄ ጋር ያሳለፍኩት። ብዙ ቦታ አብሬው ተንከራትቻለሁ። በቃ ከ1 ዓመት በኋላ መሄድና መራመድ እንደማይችል ነገሩኝ ሐኪሞች። በዛ በደረሰው አደጋ ምክንያት በህክምና ስህተት ነው ያው በመከፈቱ እግሩ በመቀርጠፉ በህክምና ስህተት ምንም አይነት በቃ ፊዚዮቴራፒ ብቻ ነው ማሰራት የምትችይው አሉኝ። ሰንሻየር በጣም ፊዚዮቴራፒ ይሰራ ነበር። እንደሱ አይነት ልጆች ብዙ ስላለ ተራው ሲደርስ ደግሞ እኔና ሰልጠነው ልጁን ወደ እኔ ሰጡኝ። የቤት ያው የአቅሜን አንቀሳቅሰዋለሁ
ቤት ውስጥ ራስሽ ይዘሽ ነው? አዎ ራሴ አንቀሳቅሰዋለሁ። 8 ዓመት ሙሉ ራሴ ነኝ ያስኩት ልጅ። 8 ዓመት ሙሉ እያስታመምሽ ያን ስፖርት እያሰራሽ ማለት ነው? እንደውም በጣም በቃ ሚዲያ ላይ ለመጀመሪያ ቲክቶክ ላይ ወጣሁት እኔ ነኝ፣ እሱን ይዤ ማለት ነው። ቲክቶክ ላይ በጣም በቃ ከአቅሜ በላይ ሲሆን ነው የመጀመሪያ እናት እኔ ቲክቶክ ላይ ይዤ ወጣሁት ማለት ነው። በቃ ደብቄው እስከመቼ ብዬ ማለት ነው። በዛን ሰዓት የባለቤትሽ ድርሻ ነበር? ያግዝሽ ነበር? እንደ አጠገብሽ አብሮሽ ሆስፒታል አብሮ መንከራተት ነገር ምን ያግዝሽ ነበር? ምንም አይነት እግዝና የለውም። ካለው ያወርብሮልን ይወጣል። ሌላ ምንም ነገር የሚያደርግልን የለም። ያው ሲገባ ያው እንደሚወደው ነገር አቢ ምናምን ብሎ ይስመዋል እንጂ ምንም አይነት እንክብካቤ የሚያደርግለት ነገር የለም። እኔ ካሌለው ሳይበላ ነው የሚውለው። ለደቂቃ ይዤ መውጣት ጥዬ መውጣት አልችልም። እሺ አይለው። ለደቂቃ እዚች ጋር ከተራመድኩኝ እንደዚህ እያለ ነው ስለማይንቀሳቀስ እየዞረ ነው የሚፈልገኝ እንጂ ሰው አይፈልግም ሌላ ሰው። ያው እሱም ሲገባ ከፊል አቢ ብሎ ይስመዋል። ሌላ ምንም ነገር ያደርግልን። እንደዚህ ስፔሻል ኒድ ያለው ያው ልዩ ፍላጎት የሚፈልግ ልጅ ማሳደግ አይደለም ጤነኛ ልጅ መንከባከብ በጣም ይከብዳል። በጣም እረዳለሁ እንደ እናት። ግን የዛኔ በቃ እንዴት ነበረ ቴኬር ስታረጊው እሱ የምትግባቢው ከልጅሽ ጋር እንዳልሽው እንዴት ነበረ? ይስቃል፣ በፈገግታ ነው። የሚፈልገው ነገር ሲኖር ይስቅልኛል፣ የማይፈልገው ነገር ካለ ዝም ነው የሚለው። ፈገግታ ነው፣ ሌላ ነገር ምንም የለውም። በቃ ያው ቅር ሲለውም በአይኑ ይነግርሻል ማለት ነው። ኢዮብ ይሄን ትፈልጋለህ ስለው ይስቃል። የማይፈልገው ነገር ከሆነ ዞር ከባድ ነበር። ከባድ ነገር ነው ያሳለፍሽው፣ እንረዳለን። ግን ያው የእናትነትሽን ፓርት ስለተወጣሽ የእናትነት ድርሻሽን ስላላሳጣሽው ልጅሽን እድለኛ ነሽ። በዚህ እኮ አይደል የምትችይውን ሁሉ ለልጅሽ ሳክሪፋይ አድርገሻል። አንድ እናት የምታደርገውን ለልጇ አድርገሻል አንቺ። ይሄ ደግሞ መታደል ነው። አንዳንዱ ጥሎ ሲሄድ የለ እንዴ? ስለዚህ አንቺ ጀግና እናት ነሽ። ግን እስቲ እንመለስ። በትዳር የነበረሽ ቆይታ እንዴት ነበረ? የልጅሽ ሁኔታ አለ፣ በየቦታው መንከራተቱ አለ፣ በየተቋሙ እንዲሁም ደግሞ በየሆስፒታሉ እሱን ይዞ መቀመጥ፣ ስራ ለመስራት አለመቻልሽ በራሱ እና በዛን ወቅት የነበረው የትዳርሽ ሁኔታ እንዴት ነው? እስቲ በቃ እኔ ለልጄ ነው ብዙ ጊዜ መስዋዕት ያደረኩት ማለት ነው። ልጁ ከመጣ በኋላ ለልጄ ነው። እሺ ያው እሱም ደስተኛ እኔም ደስተኛ ስላልሆንኩኝ በእምነቱ ወደ ልጄ ነው በቃ ይሄ ልጅ ስላመጣሁት ለልጁ ነው መሮጥ ያለብኝ ብዬ ወደ ልጄ ነው ስታይ ብዙ ነገሮች እየተበላሹ ሲመጡ በቃ ይሄ ልጅ አምጥቼዋለሁ፣ እግዚአብሔር አደራ ነው የሰጠኝ ለኔ መያዝ አለብኝ እስከሰጠኝ ድረስ ብዬ ለልጄ ነው። ለ8 ዓመት ከልጅሽ ጋር አሪፍ ቆይታ ነበረሽና ከልጅሽ ጋር የነበረው እስቲ መጨረሻ አካባቢ ለመጨረሻ ጊዜ የነበረሽ ቆይታ እንዴት ነበር ከልጅሽ ጋር? የመጨረሻ ጊዜ ነበረ ማለት ነው። በቃ ብዙ ነገር ቤት ውስጥ እየተበደልን ስለሆነ ከቤት እንዲወጣልኝ ወደ ፍርድ ቤት ሄድኩኝ ከባሌ ጋር ማለት ነው። ልጄን ይዤ ማለት ነው። ቀጥታ ፍቺ ነው የምፈልገው በቃ ብዬ ወደ ፍርድ ቤት ነው ሄድኩት ልጄን ይዤ ማለት ነው። በቃ ለሱም የሚያደርገው ነገሮች እየቀነሱ ወደ ውጪ በቃ ሁሉ ነገር ወደ ውጪ ሆነ። የሚያደርግልን ነገር በጣም ሞተ ማለት ነው። ያው ሰው እየለመንኩኝ ለልጁ ከባድ ሆነብኝ ለኔ። የሆነ ቦታ እርዳታ ልጠይቅ ስቴጅ እንዴ አለ አይደለ እንዴ እሱ ይሰራ አይደለ እንዴ አባትየው ቱር አይደለ እንዴ የሚሰራው እባላለሁ። ግን ኑሮዬን የማውቀው እኔ ነኝ ውስጤን ማለት ነው። ብዙ ነገር ይጎልበታል ልጄ። ያን ስጠይቅለት አያሟላም የለኝም ክሰሽኝ ነው የሚለው ብዙ ጊዜ ቤት ውስጥ ለልጁ ይሄን ነገር አድርግለት ስለው ክሰሽኝ ይገርመናል። አዎ ክሰሽኝ ስለሚለኝ ያን ልጅ ይዤ ማለት ነው ክሰሽኝ በህግ ጠይቅኝ ነው የሚለው። ከዛ ምንም አላልኩም። በስተመጨረሻ ሰዓት ማለት ነው ስቱዲዮ ቤት አለን። ያንን ቤት ማለት ነው 600 ሺህ ብር ሰጥሻለሁ የልጅሽን ድርሳ ልጅሽን ይዘሽ ውጪ አለ። እኔ ነኝ 13 ዓመት በጨለማ ገብቼ ያንን ቤት ማለት ነው ያሳደስኩት። ብዙ ነገር ያደረግነው አብረን ነው። ብዙ መስዋዕት የከፈልኩበት ቤት ነው። ከዛ ከአቅሜ በላይ ሆነ። በቃ ለልጁ ማቆመ ሁሉ ነገር ግራ የሚገባ ሆነ እና ውጪ በቃ ይሄ ቤት አይመለከትሽም፣ የመጀመሪያ ሚስቴ ናት የሚመለከታት፣ ውጪ ከቤት አለኝ።
አብራችሁ ሆናችሁ የነበረችውን ኮንዶሚኒየም ማለት ነው? እቺ አሁን የደረሰችንን ስቱዲዮ እና ውጭ ከቤት አለኝ። እንዴት እንደዛ ይለኛል ብዬ ሌሊቱን ሙሉ ልጄን አቅፌ ሳልተኛ አደርኩኝ። ቀጥታ ጠዋት ተነስቼ ፍርድ ቤት ነው ፋይል ከፍት ሄድኩት። እንዴት እንደዚህ ይለኛል ይሄን በሽተኛ ልጅ ይዤ ብዬ ልጁን ይዤ ሄድኩኝ። ገባሁኝ። ዳኛ ፊት አየችው። ወዲያው ነገሮችን ነገርኳት፣ ስለ አምልኮቱ ስለምን ሁሉንም ነገር። ልጁንም አየች፣ በጣም አዘነች። ከዛ በኋላ በቃ እየባሰ መጣ ቤት ውስጥ ማለት ነው። ጭቅጭቅ ሆነ። ለልጁም ማረቅ ቀረ። ከዛ በቃ አንድ ቀን ደግሞ ፓምፐርስ ልገዛ ሰው ብር ሰጥቶኝ ሰፈር ስለሚጨምርብኝ ወደ መርካቶ ነው ፓምፐርስ የምገዛው በርካሽ ሂጄ። ፓምፐርስ ነው የሚጠቀመው። የ8 ዓመት ልጅ ነው። ብዙ ነገር ስለማይንቀሳቀስ ፓምፐርስ ነው የምጠቀመው። እና ልጄን እንደዚህ ነይልኝ በጠዋት ነይና ትይዣዋለሽ ስል ውጪ አንቺ እቃ እየሰረቃችሁኝ ብሎ ልጄንም ገፍትሮ አስወጣት። እኔን ደግሞ ቁም ሳጥን ላይ እስከ ልጅ ወረወረኝ ማለት ነው። ከዛ ፖሊስ ጣቢያ ሄድኩኝ። በቃ እንዳደርስባት ውጣ ከቤት አሉት ፖሊስ ጣቢያ። ፍርድ ቤትም በውጭ ሆነ ተከራከር። ይሄን በሽተኛ ልጅ እዛ እየተሰቃየች ነው እቺ ልጅ ውጣ አሉት። ንብረት ያለውን ንብረት ስጭኝ አለ። የተወሰነ መጠቀሚያ ይዞ ወጣ። ቤት ውስጥ የምትጠቀሚበትን እቃዎች ምናምን የተወሰነ እቃ ይዞ ወጣ። ከዛ በፍርድ ቤት እየተከራከርን እያለ ልጁ በመሀል ላይ ታመመ። ህመም ሳይሆን በቃ ያው ሌላ ነገር እንቃረገብኝ መጥቶ ማለት ነው። መስከረም 26 2017 ፍርድ ቤት ውጣ ካለው በኋላ መስከረም 26 ላይ ማለት ነው ምንም አልሆነም። ቤተክርስቲያን ይዤው ልወጣ ስል ምን እንደሆነ አላውቅም፣ በር ላይ ንቅ አለብኝ ልጄ ማለት ነው። እዛ ጎረቤት ጠራ። ጎረቤት ወዲያውኑ ሆስፒታል ይዘው ሲሄዱ አዩትና የለም ልጁ አሉ። እና በጣም ከልጄ ጋር ብዙ መከራ ነው ያሳለፍኩት። የተለየ ነው የኔና የኢዮብ ቁርኝት። ብዙ መከራ ወደ ሄኔ ጥሎብኝ ሄደው። ልጅሽ ላይ ነበር ያረፈው? ልጅሽ ይዘሽ ነው ቤተክርስቲያን ተስቲ? እና ጎረቤት ጠራውኝ። አጠገብ ያለች ጥሩ ጎረቤት አለች። አንዴ እኔ ብቻ ብዬ ልጁን እንዲያስኩት ማለት ነው። ጸበል ደፋችበት ብሎ ተነሳ ማለት ነው። ቆይ አትጩ ያለችኝ። ሆስፒታል ይዘ ነው እንሄድም ማለት ነው። ሲገባ አየውና ዶክተሩ እንዲህ በ24 ዓመት ተሾ ነበር ይሄ ልጅ እኮ ጤነኛ ነበር። ምን ሆኖብሽ ነው? ወድቋል። 8 ዓመት ሲይዘው አልኩሽ መሬት ላይ ወድቆብኝ በጣም ለሱ ነው የወርኩት ማለት ነው። እኔ ያልወደቀብኝም ዶክተር አልኩት። በቃ አንዴ ለሱ አትንገራት ምናምን አለችው። እሷ አለ በቃ ውጪ አለ እሱ። ግማሹ ሲያዩ ኧረ ቆይ እስቲ ሄጅ እንዲዳ ነገር ነው ጸበል ያደርጉበታል ምናምን። ጸበል ሲያደርጉበት ይነቃል። መጨረሻ ላይ ምን እንደሆነ አላውቅም። ዶክተሩም በጣም ግራ ገባው። በ24 ዝም ብዬ ወስጄው ነበር እና እንዴ ጤነኛ እኮ ነው ምንም እኮ አልሆነም ምናምን ሰላማዊት ብለው አይቶታል ዶክተሩ። በ24 ተሳይቸው በ26 የሞተብኝ ጠዋት 2 ሰዓት ላይ። ያሳዝናል። በጣም አሳዛኝ ነው። ልጅሽን ካጣሽ በኋላ እስቲ ከባለቤትሽ ጋር የነበረው ግንኙነት እንዴት ነበረ? ምክንያቱም ከባድ ነው። እድሜሽን የሰዋሽለትን ልጅ አጣሽ። ከዛ በኋላ ደግሞ ባለቤትሽ እንዴት ነው አጽናናሽ? መጥቶ የነበረው ነገር እንዴት ነው ከባለቤትሽ ጋር? ነገር ያጽናናኝ ነገር የለም። ያው ደውለው ራሱ ሞቷል ሲሉት ማለት ነው። እኔ ክፍለ ሀገር ነኝ። መጀመሪያ ታሟል አሉት እና ብር ካለ ላክልን ሌላ ሆስፒታል እንድንወስደው ሲሉት አሳክሙት እግዚአብሔር ይማረው ብሎ ስልኩን ዘጋው ማለት ነው። ስደውል ጎረቤቴ። ከዛ በሁለተኛው ማለት ነው ሞቷል ሲሉት ክፍለ ሀገር ነኝ ያለሁት እየመጣሁ ነው አላቸው። ወላጅ አባት ጎረቤቶቹ እንደዚህ ነው ያላቸው። መጡ። እኔ እዛው ቆሜያለሁ። እኔ ገና ጎረቤቴ እንዳትነግሯት ዘመዶቿ ይምጡ ራሷን እንትን ትላለች። ዶክተሮቹ ይወጣሉ ስለሚያውቁ ያለቅሳሉ። እያዩኝ ሰፉ ምናምን ግጥም አለ ማለት ነው። እና በጣም እኔ ራሴን እንደመሳት ሁሉ ልብሴን ሁላ ላይ ቀዳድጄ እንደ እብድ ሲያደርግ ሰውን የያዘኝ ራሴ 8 ዓመት ለሱ ነበር የኖርኩት። ለራሴ አልኖርኩም። መጣ። ያው የቀብር ሰዓት ላይ መጣ። አለቀሰ። ቀብር ቦታ ያው ቀበረ። ሄደ በዛው ማለት ነው። ገባ ሲሉትም አልገባም አለ። ያው ጊዮርጊስ ነበር ቀብሩ፣ ሳሚት ጊዮርጊስ ቀበረ። ሄደ። ልክ በ20 ቀኑ ደግሞ ቀለብ ይቆምልኝ ብሎ ወረቀት ይዞ ወጣ። አይዞሽ
እንግዲህ ፈጣሪ በራሱ ፈቃድ ነው፣ እግዚአብሔር ያለው ነው የሚሆነው። ያው ልጅሽ ብታጭም የመጀመሪያ በልጅነት የወለድሻት ልጅሽ አለች፣ እግዚአብሔር ይመስገን አይደለም እንዴ? ደግሞ አያት አድርጋሽ የለ? አያት ሆነሻል፣ የ5 ወር አያት ሆነሻል። ደግሞ በሷ ምክንያት አይደል? አሁን አንቺ 39 ዓመትሽ ነው። አያት መሆን ስሜቱ እንዴት ነው? ምትክ ነው ብለሽ አሜን ብለሽ መቀበል። የኢዮብ ልደት እየተከበረ በ24 መስከረም 24 እሷ ደግሞ የዕለቱ ዕለት ማለት ነው መስከረም 24 ልጅ የወለደች እንጂ ኢዮብ የሞተው በልደቱ ቀን አይደለም፣ በ26 መስከረም 26 ነው የሞተብኝ። 8ኛ ዓመቱን አክብረሽለት ነበር? ቀን ላይ ዝም ብለን ቡና አፍልተን ሻማ አብርተን አክብረናል። ኢዮቤ ወንድም መጣልክ አንድ ላይ ነው የምታከብሩት አንድ ብዬው እሷ ጋር ሄድን። ያንን ነገር አላመመው ምንም። የዛን ቀንም በስነ ስርዓት ነው እየሳቀ እየተጫወተ ያለው። በ26 ነው ይሄ ነገር የተከሰተው። ልደቱን አክብረሽ በሁለተኛ ቀን ማለት ነው። እግዚአብሔር ያለው ነው የሚሆነው። ሰላምዬ በህይወትሽ ግን በቃ ይሄ ብዙ ውጣ ውረድ አሳልፈሻል። ብዙ ነገር በልጅነትሽ ብዙ ነገር አልፈሻልና ይሄ በጣም ልብ የሚነካ ልብ የሚሰብር ታሪክ ነው እያጫወትሽ ነው ያለሽው። እስከ ህይወትሽ የሚቆጭሽን ነገር እስቲ የሚቆጭሽ እንደው የሚቆጨኝ ይሄ ነው የምትይው ነገር ካለ እስቲ ንገሪኝ። የሚቆጨኝ ይሄ ትዳር ሳላቅ የገባሁበት ትዳር ነው የሚቆጨኝ። መጨረሻው ስላላማረ በጣም ነው የሚቆጨኝ። ልጅን ለልጅ ብዬ ይሆናል እያለ ቤተሰብ አንዴ ገብተሻል የቤተሰብሽን ትዳር እነሱ ብዙ ዓመት እናትና አባት የኖሩ ስለሆነ እኔ ያ ይሆናል ብዬ ነበር የደከምኩት ማለት ነው። ስለዛ ስላልሆነልኝ ይሄ ነው የሚቆጨኝ። በቃ እድሜ መጨረሰኝ ብቻ ጊዜ ማቃጠል። ልጁ ከመጣ በኋላ ይሄን ነገር ማቋረጥ ነበረብኝ። አብሬ መቀጠል የለብኝም ነበር። ይሄ ብቻ ነው የሚቆጨኝ። አሁን ነው ነቅቼ ፍቺ ምንም የጠየኩት። በቃ እያየሁት ነገሮችን ሲሄድ ሁሉ ነገር እየጨለመብኝ ሲሄድ ነው። መጀመሪያ በአቃም ኖሮ የዛን ጊዜ ሳልወልድ እንደዛ ልፋታ ስል አይ ትዳር ክቡር ነው ትዳር ነው እያሉ ሲይዙኝ ያንን አክብሬ ነበረ። እሱ ብቻ ነው የሚቆጨኝ እድሜ መጨረሰኝ። ሌላ የሚቆጨኝ የለም። እንግዲህ ያው ብዙ ወጣቶች በዚህ ነገር ያልፋሉ። የብዙዎች ታሪክ ነው። አንቺ መተሽ እዚህ ስላወራሽን ስላጫወትሽን ነው እንጂ የብዙዎች ታሪክ ሊሆን ስለሚችል ካንቺ ታሪክ ካንቺ ህይወት ካንቺ ተሞክሮ እንደው እስቲ ምን መማር አለበት ህብረተሰቡ፣ ወጣቶች ባንቺ እድሜ ያሉ ብታስተላልፊው መልእክት ለነሱ ያስተምራል የምትይው ነገር? የሚሆን ከሆነ ትዳር እግዚአብሔር ነው። በትዳራቸው ንጹህ ትዳር ከሆነ ማለት ነው። የማይሆን ግን ከሆነ እድሜሽንም ጊዜሽንም በሽተኛም ከመሆን በሰላም በፍቅር መለያየት ነው። እንደኔ ጊዜያቸውን አቃጥለው በማይሆን እምነት ውስጥ ገብተው ብዙ ነገር ከማጣት በሰዓቱ ነው። ተመልካቾቻችን እንግዲህ የሰላማዊት ታሪክ ይህንን ይመስል ነበረ። በጣም አሳዛኝ ልብ የሚነካ እንዲሁም ልብ የሚሰብር ታሪክ ነው የነበራት። ትዳሯንም ልጇንም ለማቆየት በጣም ብዙ ዋጋ ከፍላለች። ነገር ግን አሁን ባለችበት ሁኔታ ደግሞ ወደዚህ ወደ ያኔት ስፔሻሊቲ የመጣችበት ታሪክ ወደ ራሷ ስትመለስ ከልጇ ሞት በኋላ ለካ ሰላማዊት ውበቷ በጣም ቆንጅዬ የነበረችበት ሁሉ ነገሯ ተበላሽቶ እንዲሁም ጥርሷ ሁሉ ብልሽት ብሎ በአንድ ቤተሰብ አማካኝነት እስቲ የጄ ጥርሴን ቼክ ላድርግ ብላ መታ እዚህ ያኔት ተገናኝተናል። ሰላም እንግዲህ ከብዙ ዓመት በኋላ ወደ ራስሽ ተመልሰሽ ልጅሽ ካረፈ 5 ወር ሆኖታል። እንግዲህ ወደ ራስሽ ስትመለሺ ቆንጅዬ መልኩ የልጅነት መልክ ጥርስሽ ተበላሽቷልና እሱን እንግዲህ እኛ ልንሰራ ወስናለን። አንቺ ምን ትጠብቂያለሽ? ምን አይነት ፈገግታ እንደሚኖርሽ እስቲ ምን ትጠብቂያለሽ? ተስፋ የምታረጊውን ነገር ስለ ጥርስሽ ንገሪኝ እስቲ። ያው ደስ የሚል ፈገግታ ቆንጆ ጥርስ ተሰርቶልኝ በያኔት ስፔሻሊ ደስተኛ ሆኜ ያው ምስቅበት ያው በፊት የተበላሸ ጥርስ ነው፣ ከጥቅም ውጭ የሆነ ጥርስ ነው። አይቼውም ፍቄውም አላቅም። በጣም ብዙ አመቱ ነው። ራሴን ማይቻል አላቅም። ለልጄ ነው የኖርኩት ነበር። አሁን ነው ወደ ራሴን ትስል ጥርሴን እንግዲህ ደስተኛ
ሳቅ እንደምስቅ እርግጠኛ ነኝ። ተመልካቾቻችን እንግዲህ ሰላም ለረጅም ዓመት አልሳቀችም፣ በብዙ ስቃይ ነበር ያሳለፈችው። አሁን እንግዲህ ይህን ሳቋን መልሰንላት በቀጣይ ውጤቱ ምን እንደሚመስል ደግሞ አብረን እናያለን። አሁን የሰላምን ኬዝ እንግዲህ ፕሮሲጀሩን ልንጀምር ነው። ምንድነው የሰላም ኬዝ ለማብራራት ያህል ብዙን ጊዜ እንግዲህ ለራሷ ጊዜ ስላልሰጠች በብዙ ሁኔታ ውስጥ ስላለፈች ብዙ ጥርሶቿ ዲስትራክት ሆነዋል፣ ተበላሽተዋል። ስፔሻሊ ማኘኪያዋ ፓርት ይሄ መንጋጋ ጥርሶቿ በአጠቃላይ በሚባል መልኩ መንጋጋ ጥርስ የላትም። እንዴት እንደምትበላ ራሱ አላውቅም፣ የላትም። ሁሉም ተሸራርፎ ተቦርብሮ በጊዜው ትሪት ስላልተደረገ ያለቀ ጥርስ ነው ያለው። እዚህ እንደምናየው ደግሞ የፊት ለፊት 3 ጥርሶች ብቻ ናቸው። እነሱም የተቦረቦሩና የታመሙ ናቸው ያሉት። እነዚህን ሁሉንም እንግዲህ አሁን የምንሰራው የተሸራረፉትን ጥርሶች በመንቀል ሌሎቹን ደግሞ ባሉበት የስር ሕክምና ሩት ካናል ትሪትመንት አድርገን ደጋፊ በማድረግ ቆንጆ ዚርኮኒያ ነው ምንሰራላት። ይህ ነው የትሪትመንት ፕላናችን። ማኘክ የሚችል ምትበላበት፣ እንዲሁም ፈገግ ስትል ውበቷን የልጅነት መልኳን የሚመልሰውን ጥርሷን ልንሰራላት ነው። ፕሮሲጀራችን ይሄ ነው የሚሆነው። ሌትስ ጎ። ሰላም እንዴት ናችሁ? ባለፈው ጀምረን የነበረው የሰላምን ጥርስ ደግሞ እንዲህ ባለ መልኩ ዛሬ የመጨረሻውን ፊክስ የምናደርግበት ቀን ነው። ጥርሷ በጣም በሚያምር ሁኔታ የሰላም ጥርስ እዚሁ ባያኒት ስፔሻሊቲ ሙሉ ጥርስ ዚርኮኒያ ሰርተንላታል። እሱን ፊክስ አድርገን እንዴት እንደሚያምር ደግሞ አብረን እናያለን። ይህን ይመስላል የሰላም ጥርስ። ዋው! ባይ ዘ ዌይ እስካሁን ሰላም ጥርሷን አላየችውም። አሁን ጥርሷን ልናሳያት እና ሰርፕራይዝ ልናደርጋት ነው። የሰላምን ስሜት ማየት ፈልጋለሁ። እኔ ራሴ በጣም እንትን ብያለሁ። ሰላምዬ እንግዲህ ይሄው ጥርስሽን ያጂና መስታወቱን ሳቀያልሽ። አላመንኩም እኔ እንደዚህ ይሆናል ብዬ አላመንኩም። በጣም ደስ ይላል። በጣም ጉዳዩ ነበር ጥርሴ። በጣም አሁን ደስ ብሎኛል። ከምንም በላይ ከሰው እኩል አድርገሽኛል። አመሰግናለሁ። ደስ ብሎኛል በጣም። ሁላችሁንም አመሰግናለሁ። አይዞሽ ሰላም ይሁንሽ እኮ ደስታውን ያስለቅስ። ለምን ስቅ ነው የተከልኩት? በጣም ደስ ብሎኛል። አመሰግናለሁ። መቆጣጠር አልቻልኩም ደስታዬን። በጣም ነው የማመሰግነው ዶክተር። አይዞሽ የኔ መቤት፣ በጣም ያምራል ጥርስሽ። በጣም ደስ ብሎኛል። አላመንኩም። አይዞሽ ያምራል። እንሳቅበት። አሁንማ ከትከት ነው። ይሄ የደስታ እንባ ነው ዛሬ። በጣም ደስ ብሎኛል ዶክተር። ከምንም በላይ እውነት አስቤም አለም የማላውቀው ነገር ነው ያደረግሽኝ። በጣም አመሰግናለሁ ዶክተር። አይዞሽ
አይዞሽ። እኔም ደስ ብሎኛል። አንቺ ደስ ብሎሽ ስላየሁ ሰላምዬ። ለሰው ልጅ ዋናው ውበቱ ጥርስ ነው። ስንት ዓመት ሙሉ ከድኜው ነበረ የተሰበረው። ያው ከልጅ ጋርም ስለሆንኩኝ ከባድ ነው። የሰላም ጥርስ እንግዲህ እንዲህ ባለ መልኩ ካለቀ በኋላ የያኔት ስፔሻሊቲ ክሩ እንዲሁም ደግሞ የሶሻል ሚዲያ ሙሉ ክሩ እሷን ካለችበት ሀዘን እንዲሁም ደግሞ ከጭንቀቷ ደስ እንዲላት የተለያዩ ነገሮች ለመግዛት ሄደው አድርገዋት ይዘዋት እየመጡ ነው። እንግዲህ እኛም ደግሞ የያኔት ስፔሻሊቲ ዴንታል ክሊኒክ ስታፎች እየጠበቋት ነው። እንኳን ደህና መጣሽ ልንላት ነው። አብራችሁ ቆዩ። እንኳን ደህና መጣሽ። እንኳን ደስ አለሽ። ደስ ብሎናል። እንኳን ደስ አለሽ። እናመሰግናለን። ሰላምዬ እንግዲህ የነበርሽበት ያሳለፍሽው የመጣሽበት የህይወት ጎዳና በጣም ሁላችንንም ልባችንን ነክቶታል። ልባችን ተሰብሯል። እግዚአብሔር ያን ሁሉ ነገር አሳልፎ ከዚህ በኋላ ያለው ዘመንሽ የደስታ እንዲሆን እኔና በሙሉ ባልደረቦቼ ስም ዘመንሽ የተባረከ እንዲሆን እንመኝልሻለን። የደስታ ዘመን፣ የሳቅ፣ የፈገግታ እንዲሆንልሽ ያኔት ስፔሻሊቲ ይመኝልሻል። እስቲ አንቺ ደግሞ የተሰማሽን ነገር ለተመልካቾች ንገሪልን። እኔም በጣም ደስ ብሎኛል እዚህ በመምጣቴ ማለት ነው። የሁሉንም እንክብካቤ ከታች ጀምሮ ያሉ በጣም ነው የተንከባከቡኝ። ወደዚህ ስመጣ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። ሁላችሁንም በጣም ነው የማመሰግነው። በቀጣይ ደግሞ ሰላም ካለችበት ነገር ከዛ ሁሉ ሀዘን ከሰማነው ታሪክ ወጥታ አሁን የራሷን ስራ ለመስራት እየተሯሯጠች ትገኛለች። ይህንን እንግዲህ በትንሹ ያኔት ስፔሻሊቲ ለማገዝ የበኩሉን ነገር አዘጋጅቶልሻል። ትንሽም ቢሆን ስጦታ አለ። ያንቺ ስጦታ አለ። ግን አይገባኝም። ይህን ሁሉ ነገር አድርገሽልኛል። ድጋሚ መስጠት በጣም ከባድ ነው። ትንሽ ነው፣ ችግር የለውም። ሰላም ያጀባሽ ነው። በጣም የማመሰግነው። እሺ እኔ እናት እግዚአብሔር ይስጥልኝ ሁላችሁ። ዶክተር አመና በጣም በያኔት ከት በያኔት
አመሰግናለሁ።